አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዲሁም ክርስቲያን እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። ስራ፣ አፍያ፣ ጤና እንዴት ነው? ሰላም ነው? አልሐምዱሊላህ ከኔ ሰላም ነው። መቼም ሁልጊዜ ቡና ማፍላት ትወዳለች፣ ሁልጊዜ ማጥያስ ትወዳለች እንዳትሉኝ፣ ዛሬም ጁምዓም ነው ያው ቡና መንጠጣ ብዬ ነው። እና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ወላሂ አልሐምዱሊላህ ሰላም ነው። ከእናንተ እንዴት ነው? ስራ፣ አፍያ፣ ጤና እንዴት ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እና ዛሬ ቤተሰቦቼ ብቅ ብያለሁኝ። ወላሂ በጣም ከፍቶኛል። ሰው ሀገር ላይ ስትኖሩ ይከፋችኋል። በአንዳንድ ነገር በጣም ነው የሚከፋችሁ። ግን ምንም ማድረግ አልችልም ማለት ነው። ቢከፋኝም አሁን እንደዚህ ብዬ ሳወራ የእኔ ቤተሰቦች ይህንን ሊያዩት ይችላሉ፣ ግን ያስባሉ ይሄንን ሲያዩት ማለት ነው። እንግዲህ ምንም ማድረግ አልችልም። እውነቴን ነው የምላችሁ፣ ወላሂ በጣም ከፍቶኛል። እስቲ ዱዓ አድርጉልኝ። እስቲ ጁምዓ ነው ዛሬ፣ የጁምዓ ዱዓ ሙስተጃብ ነው። እስቲ ለእኔ ለእህታችሁ ብላችሁ ዱዓ አድርጉልኝ፣ ሰግዳችሁ ማለት ነው። ሱጁድ ላይ በሱጁድ እስቲ ዱዓ አድርጉልኝ። የጁምዓ ዱዓ ሙስተጃብ ነው ማለት ነው። በቃ ያሰብኩት ሁላ አላሁ ተዓላ እንዲያሳካልኝ ማለት ነው። ዱዓ አድርጉልኝ፣ ከሀገሬ እንዲገባ ከቤተሰቦቼ ከልጄ አላህ እንዲጨምረኝ ማለት ነው። እስቲ ዱዓ አድርጉልኝ። እኔም ለእናንተ ዱዓ አረጋለሁኝ፣ እናንተም ለእኔ ዱዓ አድርጉ ማለት ነው። ጁምዓ ነው እና ቤተሰቦቼ ወላሂ በጣም ይከፋል እውነት። ግን ሁሉ ነገር አይወራም አይደል? በጣም ነው የሚከፋው። አልሐምዱሊላህ ረብል ዓለሚን አለኩል ሐል። ከኛም በታች እኮ አለ፣ ከኛም በታች አይኑ ማያይ ቆሞ ማይሄድ ውጩን እንዴት ባየሁት እንዴት በተራመርኩ እኮ የሚል አለ። አላሁ ተዓላ ደግሞ የበላያችሁን እንጂ የበታቻችሁን አትዩ ብሏል። ያ ስለሆነ የበላያችንን ማየት የለብንም፣ የበታቻችንን ነው ማየት ያለብን። አልሐምዱሊላህ አፊያም ለሰጠን ጤናችንንም ለሰጠን አልሐምዱሊላህ አላሁ ተዓላ ምስጋና ይድረሰው ማለት ነው። እና አፊያችንን ጤናችንን ለሰጠን ጌታ አላሁ ተዓላ ይመስገን፣ የፈጠረን ጌታ ማለት ነው። በረሕመቱ እሱ ከሚወዳቸው ከሰብረኞቹ ባሪያዎቹ አላህ ያድርገን። የውመል ቂያማ በአርሽ ጥላ ስር ከሚሰበስባቸው ጀነተል ፈርዶስ ከሚያስገባቸው ከነሱ አላህ ያድርገን። በረሕመቱ በዝነቱ ማለት ነው። በእኛ ስራ ሳይሆን በሱ ረሕመትና በሱ እዝነት ከነሱ አላህ ያድርገን እላችኋለሁ ቤተሰቦቼ። እስቲ ሰብስክራይብ አድርጉት፣ እስቲ ላይክም አድርጉት። እስቲ ቅልብ ያላችሁ ያኒ ሰውን የምትወዱ የሰውን ደስታ የሚያስደስታችሁ ሰብስክራይብ አድርጉት፣ እስቲ ላይክ አድርጉት፣ ሸርም አድርጉልኝ። መቼም አያስከፍልም አይደል? ምንም አያስከፍልም። እውነቴን ነው የምላችሁ። ሰብስክራይብ ማድረግም ያው አያስከፍልም፣ ሸርም ማድረግም አያስከፍልም ማለት ነው። እና እስቲ በቻላችሁት ሰብስክራይብ አድርጉት፣ ላይክም አድርጉልኝ። አይታችሁ ቪዲዮውን ላይክ ሳታረጉት ነው የምትወጡት። እውነት ነው የምላችሁ። እንተዛዘን፣ እስቲ እንተባበር፣ አብረን እንደግ ማለት ነው። አብሮ ማደግ ደስ ይላል። እውነቴን ነው የምላችሁ። እና በቻላችሁት አትለፉት፣ ላይክ አድርጉት። አይታችሁ ቪዲዮውን ላይክ አድርጉልኝ፣ አትለፉት እላችኋለሁ ቤተሰቦቼ። እንግዲህ አላህ እናንተንም እኛንም አላህ ይጠብቀን፣ አላህ ይጠብቃችሁ ሁላችንንም፣ እንዲሁም ክርስቲያን እህት ወንድሞችንም ሁሉንም ማለት ነው። አላህ ይጠብቀን በያላንበት ማለት ነው። ለአገራችን አላህ ያብቃን። አገራችንንም ሰላም አላህ ያድርግልን። በሰላም ከቤተሰቦቻችን ይጨምረን። ልጅም ያለው ከልጁ፣ እናትም ያለው ከእናቱ፣ ከአባቱ፣ ከወንድሙ፣ ከእህቱ ሁሉም በቃ ሳይለያየን አላሁ ተዓላ አቋራጭን ከመካከላችን ይዞልን ማለት ነው። በሰላም ከቤተሰቦቻችን አላህ ይጨምረን እላችኋለሁ። ዱዓ አድርጉ። የጁምዓ ዱዓ ሙስተጃብ ነው። ለእኔም አድርጉልኝ፣ እኔም አደርጋለሁ ለእናንተ። እንተዛዘን፣ እንተባበር እላችኋለሁ ቤተሰቦቼ። እንግዲህ ላይክ አድርጉት። ካጠፋሁም አፉ በሉኝ፣ ይቅርታ በሉኝ ማለት ነው። አጠፋሁትም ነገር ካለ በኮሜንት ንገሩኝ፣ ይህንን አጥፍተሻል በሉና ማለት ነው። ኮሜንት ላይ ጻፉልኝ ቤተሰቦቼ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።